ይስጥልኝ አዴ ፋሚሊ ቲቪ ተከታታዮቼ። ለሰዎች ሳቅ ሆናችሁ ታውቃላችሁ? እስቲ ማንኛዎቹ ናችሁ ለሰዎች ሳቅ ሆናችሁ የምታውቁ? ብዙ አሉ። ለሰዎች ሳቅ የሚሆኑ ራሳቸውን የማይገልጹ ግን በድብቅ ብዙ ችግሮችን የሚፈቱ የሚያሳክሙ የጎደለን የሚሞሉ የሚረዱ ብዙ አሉ ኢትዮጵያ ውስጥ ብዙ። ግን የሚገርማችሁ ነገር እነሱ ራሳቸውን አይገልጹም፣ በድብቅ ነው ሁሉ የሚያደርጉትና ለሰዎች ሳቅ የሚሆኑት በድብቅ ነው፣ ማንነታቸውን አይገልጹም። እና ስንቶቻችን ነን ለሰዎች ሳቅ ሆነን የምናውቀው? እስቲ እያንዳንዳችን ኢትዮጵያኖች እስቲ ራሳችንን እንፈትሽ። እስቲ ለስንቶች ሳቅ ሆነናል? እና ይገርማል፣ በጣም ነው የሚገርመው። ብዙ ሰዎች በድብቅ ለሰዎች ሳቅ ሲሆኑ በጣም ይገርማል። በጣም እውነቴን ነው። እና ብዙ ሰዎች ራሳቸውን ደብቀው ለሰዎች ሳቅ ይሆናሉ። በየሆስፒታል ለተኛ ለተቸገረ መሄጃ ላጣለ ሁሉ ይደርሳሉ። እውነቴን ነው። እና ይሄው ሁሉ ሲያደርጉ በድብቅ ነው፣ ራሳቸውን አይገልጹ። በዛው ልክ ደግሞ ብዙ ሰዎች ለሰዎች ልቅሶ ሆነ ያውቃሉ። እንዲህ ከመሆን ይሰውራል። እውነቴን ነው። አስቡት፣ ለሰዎች በድብቅ ሳቅ የሚሆኑትን አስቡ። ለሰዎች ደግሞ ልቅሶ የሚሆኑትን ደግሞ አስቡ። በውሸት አሉባልታ ትዳር የምታፈርሱ አላችሁ። በውሸት የአሉባልታ ሰው የምታጣሉ አላችሁ። ብዙ ሰው አለ ፈጠራ በመፍጠር እንዴት ብዬ ትዳር ልፍታ፣ እንዴት ብዬ ትዳር ላፍርስ የሚል እኮ አለ። ብዙ ሰው በውሸት ፈጠራ አስቡ። ሚስት ያላረገችውን አረገች ብለክ፣ ባል ያላረገውን ይሄን አርጓል፣ ሚስት ከዚህ ቦታ እየዋት ምናምን። ብዙ ሰዎች አላችሁ እኮ በየሰው ቤት ገብታችሁ የሰው ትዳር የምታንኳኳላችሁ፣ በሰው ትዳር በሰው ህይወት የምትቀኑ ብዙዎች አላችሁ። ምን ብዬ ላፍርስ ይሄን ቤት? ምን ብዬ ተውነት? እግዚአብሔር ይሄን አይወድም። እግዚአብሔር ዋሽታችሁ ሰውን አስታርቁ፣ ለሰው ሳቅ ሁኑ፣ የተቸገረ አብሉ፣ ለተቸገረ እርዱ። የሚረዱ ያጡ የሚረዱ ያጡ ብዙ አሉ። የሚያወሩት አጥተው የሚያዋዩት አጥተው በውስጣቸው ይዘው የሚሰለሰሉ ብዙ አሉ። ግዴታ በብር በሌሎች ነገሮች ብቻ አይደለም፣ በሀሳብ መርዳትም አለ። በሀሳብም ይረዳል። ምን ሆነሽ ነው እህቴ? ምን ሆነ ነው ወንድሜ ብለክ ሀሳባቸውን ሼር ማድረግ፣ እንዲሁም ደግሞ ምክር መስጠት፣ ከጭንቅ ማውጣት። የተጨነቁ አሉ ብዙ። እውነቴን ነው። ብዙ የተጨነቁ አሉ፣ በውስጣቸው ምክር ከያዙ ብዙ አሉ። ኢትዮጵያን ውስጥ ብዙ አሉ፣ በውስጣቸው የታመቀ ለማን ላውራው፣ ሚስጥሬን ለማን ላናግረው ብለው ብዙ በወዳቸው ይዘው የሚሰለሰሉ በሽታ የሆነባቸው ብዙ ሰዎች ላይ ያሉ እና እነሱን ጠጋ ብሎ መናገር ምን ጎሎ ነው? እውነቴን ነው። ምንድነው ችግራችሁ? ምን ጎሎ ነው? ምንድነው ችግራችሁ? ምን መፍትሄ ላምጣ? ብዙዎቻችን ምክርን የሚወድ ነው። ኢትዮጵያ መወያየት፣ መመካከር፣ ምክር የሚወድ ነው። ምክር ይወዳል ኢትዮጵያንስ። እኔም እወዳለሁ። እኔ በአያቶቼ በትልልቅ ተቆንጥጬ ነው ያደጉት። ገባችሁ ነው። እኔ የትልልቅ ሰው ምክር ይሄ እወዳለሁ እና ሁሉም እንደኔ ይወዳል እላለሁ። ምክር እወዳለሁ። ይሄን በዚህ ብታረጊ እኮ ይሄ ይሆናል፣ ይሄን ብታረጊ እኮ ይሄ ነገር ይሆናል ምናምን የሚሉኝ በጣም ነው የምወደው፣ በጣም። እና ለሌሎችም ይሄ ነገር ያስፈልጋል ብዬ አስባለሁ። የትልልቅ ሰው ምክር ለሰው ልጅ በተለይ ለወጣቶች በጣም አስፈላጊ፣ በጣም። እና አሉ በጎ
ነገር የሚያደርጉ ለአንተ የሚጠቅምን የሚመክሩ ይህን በዚህ እኮ ብታደርግ ይሄ እኮ ለአንተ ይሄን ባታደርግ ለአንተ ጥሩ አይደለም፣ ለአንቺ፣ ለህይወትሽ፣ ለትዳርሽ፣ ለልጆችሽ አይጠቅምም፣ ይህን ታይ ረፊ፣ አንተ ወንድም እንደዚያው ይህን ነገር አቁም ምናምን ብላችሁ ሀሳባቸውን ተካፍላችሁ ከአደጋ መመለስ ከሚደርስ አደጋ ብዙ ሰዎችን የሚታደጉ እኮ በምክር በተለያዩ እንትኖች ነው። እና እሱን እርዳታ ማድረግ የጎደላቸውን ገብቶ መሙላት። ምንድን ነው የጎደለ እህቴ? ምንድን ነው ማንም የሚማል እውነቴን ነው። በጣም ሳፖርት ያደርጋል። የሚገርማችሁ ነገር ከብሩ በላይ ሀሳብ ለሰው ልጅ ወሳኝ ነው። ብዙ ሀሳብ ብዙ ምክር ለሰው ልጅ ጠቃሚ ነው። ቤት ዘግታ የተቀመጠቻለች ለማን ሼር ላድርግ ብላ የምታስብ ብዙ አለች ሴት ልጅ። ትዳሯ ተነክቶባት ልጆቿ ሊፈርሱ ብለው ልጆቿ ሊበተኑ ብለው የምትጨነቅ ሴት አለች። እሷን አንኳኩቶች መምከር፣ ምንድነው ችግርሽ? ምንድነው ችግራችሁ? የባልን ችግር ካለን ማወያየት። ምንድን ነው ሲፋቱ ወይም ደግሞ ቤት ሲፈር ትዳር ሲፈር ልጅ ሲበተን ዳር ይዞ መሳቅ አይደለም። ከመፍረስ በፊት መታረቅ፣ ከፈረሰ በኋላ ይሄ በዚህ አካባቢ ተካፈሉት ምን ይሰራል? እሱን እኮ የሚል ማንም ሰው አይጠፋም። የመፋታት እኮ ሂደት አለ። ፍርድ ቤት የሚያፋቱ ኤጀንሲዎች እኮ አሉ። እውነቴን ነው። ግን ቀድሞ መታደግ፣ ቀድሞ መድረስ፣ ፋይናል ዲሲሽን ከመውሰድ በፊት ከመድረስሽ በፊት ማማከር፣ ምክር መውሰድ፣ ሰዎችም እንደዛው መርዳት። እንረዳዳ እስቲ። እውነቴን ነው። እውነት እርስ በርስ እኮ መተሳሰር፣ እርስ በርስ መወያየት ብዙ እንትኖች እናት አባቶቻችን እኮ ትዳርን ልጅን እዚህ ድረስ ያቆዩ ሳይፋቱ ትልቅ እንትን ላይ እስከሚሞቱ ድረስ የሚደርሱት ወይም ብዙ ልጆችን የሚያፈሩት አንዱን ትብሽ አንዱን ብለው ተመካክረው ሽማግሌ ገብቶ ነው፣ የጎደለን አማክሮ ነው፣ በመሀል ምክር ተሰጥቷቸው ነው እንጂ እኔ ከፈለክ ዞር ብል ከፈለሽ የራስሽ ጉዳይ ምናምን የሚባል ነገር ኑሮ አይደለም። እዚህ ያደረሱ እናት አባቶቻችን እና ሰዎች አንዳንዴ ለሌሎቹ ለሁለተኛ ፓርት ሳቅ መሆን ብንችል የሰዎች ሳቅ መሆንን ብቻ ምርጫ ብናደርግ ለሰዎች ልቅሶ ከመሆን ይልቅ ለሰዎች ሳቅ ሆነ ለሰዎች ሳቅ ብቻ ምርጫ ብናደርግ ጥሩ ነው። እውነቴን ነው። ችግሩን መረዳት በርቀት ነው። የዛን ሰው ችግር ደግሞ እውነቴን ነው። እኔ ከኔ በላይ ለሰዎች ብዙ ጊዜ ጨነቃለሁ። እኔ ራሴን ተመያለሁ አይደለም፣ ግን ለእኔ ምን እንደሚጨነቁ ነው የምጨነቃለሁ። በቃ እኔ እንደው ምን ብናረግ ነው የሚሻለኝ? ምን ባረግ ነው የሚሻለኝ? ይሄ እንደዚህ ሆነ ምን ብረዳ ነው የሚሻለኝ? ምናምን እላለሁ። ባለችኝ እንትን ምክር እሰጣለሁ። እኔ የምመክር አይደለሁም እርግጥ፣ ግን እኔ እናት አባቴ ሲያሳድጉ አያቶቼ በእናት አባቴ ነው ያደጉ እና መክረው ቆንጥጠው ነው ያሳደጉ። እሱን ነው እኔ በሰዎች ላይ እንድኖር የምፈልገው። በአያት በእናት አባቱ ያደገ ምክር ይወዳል፣ ነገሮችን መወያየትም ነው የሚመርጠው። ለሰው ተንኮል፣ ምቀኝነት ምንም አያደርግ። ምንም በዚህ ምድር ላይ እኮ የሰው ልጅ የሚኖረው ብዙ ቢቆይ 100 ዓመት አይደል? በዚህ ታይም ደግሞ በዚህ ጊዜ ከ50 እና ከ60 ዓመት የሚበልጥ የለም፣ የሚያልፍ የለም። ይችላል የድሮ አባቶቻችን የድሮ ፋሚሊዎቻችንን የድሮ አባቶቻችን ናቸው 100ን እንደፍነው የሞቱት። እኛ ግን ወጣቶች 60 ላንደርስ እንችላለን። እና ለዚች እድሜ ለሰው ተንኮል ማሰብ፣ ለዚች እድሜያችን ለሰው ምቀኛ ነው፣ ለዚች እድሜያችን በሰው እንጀራ መግባት፣ በስማ በጣም ያስጠላል። ሀበሻ ኢትዮጵያ የትም አቅጣጫ በአራቱ ማዕዘን ሰው በሰው ላይ ነው ተንኮል የሚሰራ። እውነት የተሻለ እንትን ይሉ የትም ይርግቡ የትም እከሌ ባንዱ ይውላል፣ እከሌ ባንዱ ይውላል።
ሀብት የሆነ ነገር ሲያገኝ እሱን ለማጥፋት የሚጥር ህብረተሰብ በየጠንቋዩ በየአጉሩ ቤት በየምናምን ቤት ስዞር የምትሉ በሰው እንጀራ የምትገቡ እባካችሁ ሰርታችሁ ቢሉ የሰውን ቤት ለማፍረስ በየደፍተራ የምትዞሩ የሰውን ሀብት ለመበተን በየጠንቋይ ቤት የምትገቡ እባካችሁ እውነት እባካችሁ ሰይጣናዊ ስራን አቁሙ። እግዚአብሔር የማይወደውን ስራ አታደርጉ። በማንኛውም እምነት እርኩስ መናፍስት ጠንቋይ ይሄ እርኩስ ነገር የሚፈቅድ ነገር የለም አይደል? በማንኛውም እምነት። ስለዚህ ፈጣሪያችሁን የማይወደውን ለምን ታደርጋላችሁ? ለየትኛው እድሜያችሁ ብላችሁ ነው? ሰውን በመግደላችሁ፣ ሰውን በማጥፋታችሁ፣ ሰውን በማፍሰዛችሁ፣ ሰውን በማሳበዳችሁ ምን ትጠቀማላችሁ? እናንተ ምንድን ነው የምትጠቀሙት ነገር? ይቅርታ ስሜታዊ ሆንኩባችሁ። እኔ በጣም ነው የምናደደው በእነዚህ ሰዎች፣ በጣም ነው የምናደደው። እየተረገማችሁ ናቸው እናንተ እውነት። በሰው እንጀራ የምትገቡ፣ በሰው ህይወት የምትገቡ፣ ሰውን የምትበጠብጡ፣ ሁሌ ዘላለም አለማችሁ ሰውን የምትበጠብጡ እናንተ ፈጣሪ የረገማችሁ በምድር ላይ ሁሌም ሰውን ጉድ ብሎ ይላካችሁ ሰይጣኖች ናቸው። ቆማችሁ የምትሄዱ ሰይጣኖች ነው ብዬ የምስላችሁ ከእናንተ እውነቴን ነው። ምክንያቱም የሰውን እንትን አሰራበሳችሁ። እንደ ሰው ናችሁ ግን ሰው አይደላችሁ። እንደ ሰው የሰውን መልክ ተለብሳችኋል፣ እንደ ሰው ተራመዳል ግን እናንተ ሰው አይደላችሁ። የተረገማችሁ ፈጣሪ የረገማችሁ በምድር ላይ ሰውን ጉዱ ሰውን አሰቃዩ ብሎ ይላካችሁ ፍጥረቶች አላችሁ። ይበቃል። እሱም ቢሆን በጸበል በእምነት በተለያየ ጥሪ ይበቃል። ተጠበቁ። እውነቴን ነው። ሰውን የምትጎዱት ሰዎች ሁሌ ምቀኛ፣ ሰው ሲወጣ ሲገባ ሰውን አላስገባ የምትሉ፣ የሰው ትዳር የምታፈርሱ፣ በሰው ህይወት የምትቀኑ፣ በሰው ሀብት በሰው ስራ ሁሉ ለብሶ ሲወጣ የማትወዱ፣ ለብሶ ለባብሶ ደምቆ ሲወጣ የማትወዱ ስንቶቻችሁ ናችሁ አላችሁ። በውስጣችሁ ምቀኛ የምትንቀጠቀጣለች። በውስጣችሁ ጂኒ ያለ አለ። አጥፉት። ለሰው ምቀኛ አትሁኑ። ብትችሉ ለሰው ሳቅ ሁኑ። ባላችሁ ጊዜ ባላችሁ እድሜ ለሰው በጎ ነገር ስሩ። እውነቴን ነው። ይታይልኝ ሳትሉ ተደብቃችሁ ስሩ። በጎነት ለራስ ነው፣ ለራሳችሁ ነው በጎ መስራት እና አድርጉት። ብር ግዴታ ሀብት ምናምን የለኝም በምን ልርዳ ምን ላድርግ እኔም ተረጅለኝ አትበሉ። ሰው በሀሳብ ይረዳል። ሰው በብዙ ነገር ይረዳል። ሰው በጉልበት ይረዳል። ባላችሁ ነገር ረጂ ሁኑ። ሰውን አስለቃሽ አትሁኑ። ሰውን እውነቴን ነው ለሰው ክፋትን አታድርጉ። አበሻ ኢትዮጵያኖች በዚህ በተንኮል ታውቂያ ነው። ብዙ የተማረ እኮ ኢትዮጵያ ውስጥ አለ። ብዙ የተማረ አለ ማለት አንዱ ደግሞ በዛው ልክ ደግሞ ትሁት የሆኑ የተማሩ በሀብት በሁሉ ነገር ጸጋ የሰጣቸው ክርስቶስ ከጸባይ ሀብት የሰጣቸው ሁሉ ነገር የሆኑ ሰውን ረጅ የሆኑ በጎ ስራ የሚያደርጉ ለሰው የሚሞቱ አሉ። በዛው ልክ ከነሱ ተማሩ እና ዛሬ ይህንን ለማውራት የፈለኩት ብዙ ቦታ ላይ ለሰው ልቅሶ የምንሆን ብዙ የበዛን በአሁኑ ሰዓት ለሰው ሳቅ ከመሆን ይልቅ ለሰው እንቅፋት የምንሆናለን እና ከዚህ ድርጊታችን እንድንቆጠብ ነው። በየትኛውም ደረጃ ይማርም ይስራም ምን ይበልም ጥሩ ይብላ እሱን ተውት በቃ። የእሱን እንትን የራሱን ህይወት ተውለት። እናንተ የራሳቸውን ህይወት ነው። ምን ብዬ ልስራ? ምን ብዬ ልደግ? በምን መልኩ ራሴን አብዴት ላድርግ ወይም በምን መልኩ ራሴን ልቀይር የሚለው አስቡ። ሁሌ ለሰው አስተያየት አትስጡ። እኔስ ምን ልስራ? እኔስ በምን ነው ልቀይር የምችለው? እኔስ ምን ነገሮችን ልሰራ ነው ከድህነት ራሴን የማላቅቀው? ወይም ከተንኮል ስሪያ እንዴት ብዬ ልምጣ? እውነቴን ነው።
ከሰይጣናዊ ስራ እኔ እንዴት ራሴ ላላቅ ብላችሁ አስቡ እና ራስን አብዴት ለማድረግ ማሮጥ፣ መጠጠር፣ መስራት። እኛ በሻኖች እኮ በቆሎ ሸጣን የምትተዳደረው እኮ እንቀናለን። ለምን ቀናተኞች እንሆናለን? ለምን ኮምፕሌክሳሞች እንሆናለን? ኮምፕሌክሳም ካሎጂክ ብዙ ንጹሃን ስላሉ ሰው ሲወጣ ሲገባ አይናኝ የምታዩ ቤቱ ትዳር አይናኝ የምታዩ ሀብትን ወደ ሲኖረው የማትወዱ ሰርቶ ሀብታም ሲሆን አይ እሱማ እንደዚህ አድርጎ ነው የሆነ ቦታማ እንትን ብሎ ነው ይሄማ ወፍጮ ስር የሆነ ነገር ቀባሉበት አይ ይሄማ እኮ ሰይጣን ስለሆነ የምትሉ ከበሻ አስተሳሰብ ውጡ። እስቲ የትም ሀገር ሄዱ፣ አውሮፓ የትም ሀገር ሄዱ፣ ይህን በዚህ ምናምን ይህን በዚህ አድርጎ ነው ያገኘው ምናምን ሲባል አይታችሁ ታውቃላችሁ? አታውቁም። ማንም ስለሱ ዙሪያውን የለም። ሁሉም ሰራተኛ ስለሆነ ሌላ ሀገር ከኢትዮጵያ ውጭ ያለ ሀገር ሁሉም ለራሱ ሰራተኛ ነው። ማንም እሱን ትኩረት የሚሰጠው የለም። ሀብት ይኖረው ምን ያገኝ ምን የት ይገባ ምን ይስራ ትኩረት የሚያደርገው የለም። እኛ ሀገር ግን ከሰው ኋላ የምንቀጠል ብዙዎችን አለ ብሏል እኮ አንዱ እንትን ቤት ላይ ቀርቦ ቡና እንትን ላይ እየሰማሁኝ ነበርና አንድ ቀን አንዳንድ ሰዎች አለ ቤታቸው ተቀምጠው የሰውን ጭንቅላት የሚቆጣጠሩ ይሄን በዚህ ብትሰራ ይሄን በዚህ ነው። እውነቱን ሰው ቤቱ ቁጭ ብሎ ያንተን ስራ ያንተን የሚሰልቅ ባንተ ስራ የሚሰልቅ ባንተ የሚያፈዝ ምንድነው የሚባለው የሚያፈዝ ብዙ አለ። ትኩረት አትስጠው። ስራ ላይ ትኩረት አድርግ። ማንኛውም ሰው ስራችሁ ላይ ትኩረት አድርግ። ምንም ስሩና ትኩረታችሁ ስራችሁ ላይ ብቻ ይሁን። ድህነቴን እንዴት ላራግፍ? ምን አድርጌ ሰርቼ ነው እኔ ከድህነት የምወጣው? እንዴት ልሻሻል እንደሌሎቹ? አኗኗሬን፣ አለባበሴን፣ ልጆችን በምን መልኩ አስተምር? በቃ ምን ብሰራ ነው የሚያልፍልኝ? ምንን አብዴት አድርግ? ምን ልማር? ምን ልሞክር? በትርፍ ሰዓት ልስራ? እዚህ ጋር ትኩረት አድርጉ። በሰው ህይወት ጣልቃ እየገባችሁ የሰው ህይወት ከምታበላሹ ለሰው ከምትሆኑ መጀመሪያ ራሳችሁን አክሙ። እውነቴን ነው። እና እንደ ሌሎችም ደግሞ የሰው የሳቅ ምንጭ እንሁን። ሌሎች እንደሚሆኑት ሌሎች የሳቅ ምንጭ እንደሚሆኑት እኛ የሳቅ ምንጭ መሆን ብንችል